ዋሽተኸኛል። ምን ዋሻት? ማን? ትናንት በጊዜ ነበር ደህና ደር ያልከኝ እና ሌሊት ኦንላይን አይቼ ነበር። እንቅልፍም ቢብሎኝ ከሌላ ሴት ጋር እያወራ ነበራ። ምን? ከልብሽ ነው እንደዚህ የምታወራው? እኔ እየፈራው ነው። ገባኝ። ምኑ? መጥፎ ነገር እንድታስቢ የሚያደርግሽ የተለመደው ጭንቀትሽ ነው አይደል? አዎ። አትጨነቂ፣ ምንም የተፈጠረ ነገር የለም። ግንኙነታችንም ሰላም። አመሰግናለሁ። ነይልኝ እስቲ። ቅድም ሲያቅታት የነበረችው ወይኔ ጉዴ! ውዱ ባለቤቴን ቁርስ አብልቼ እመጣለሁ፣ ጠብቂኝ። አይልባም ሚስት ጠብቆኝ በስስት ምን? አቤቱ ጌታ ሆይ እችን የመሰለች ሚስት የሰጠኝ እኔ ማነኝ? የታደልክና ምን ትሆነ? እንዴት እኮ እንደምወድሽ አልቀረብም። በልና ቶሎ ብላና ሂድ፣ ረፍዶብሃል። እኔ እኮ ልደቴን ማክበር ያለብኝ አንቺን ባገኘሁበት ቀን ነው። ምንድነው ዛሬ ሁሉም ገሳ? የምሬን እኮ ነው። የመጀመሪያ ቀን ሳይሽ የሆንኩትን ሳስበው ሳቄ ነው የሚመጣው። ያኔማ ምላስ ለቆብህ ነበር። ምን ነበር ያልከኝ? ሰላም፣ እንኳን ደህና መጣ። ይሻላል ወይስ ላይ ባህላዊ ቤት? አንቺ የት ነው የምትሆኚ? እኔ ሁለቱም ጋር አለሁ። በቃ እኔም ሁለቱም ጋር ሆናለሁ። እኔ ምላስህ እኮ ባርኮት ስልክሽን ለማለት ድፍረት አጣ። ጠጣበት እስኪ። ማታ ጓደኞቼን ይዤ ስለምመጣ ስልክሽን ልውሰድ ማለቴ ቦታ እንድትይዥልኝ። እሺ 0913 ጀንጀራ ይልሃል። በቃ 5330 እንዲህ ነው ስልኳን የተቀበልከው? እንደምንም ስልክ ተቀበልካ ባርኮት? እና መች ነው ራት የምጋብዝሽ? ሄሎ ጤና ይስጥልኝ። ወደ አብሲኒያ ለ10 ሰው ቦታ ያዙልን። በቃ እንደውም ዛሬ ሄደን ፈታ እንላለን። ምን አገኛል? አንተ ይዛና ወይ ስማኝ ወይ ፍታኝ። በቃ ምን? አዎ ፍታኝ። ሚስትነቴ ካልታየ ከሰለቸው ፍታኝ። በቃ እኔ መቼ ሰለቸሽኝ አልኩኝ? ታዲያ ለምን ጊዜ አትሰጠኝም? እጅ ላይ ስገባ ሰልችቼ ካልሆነ በቃ ስራ ቢዚ አድርጎኝ እንጂ ካንቺ ማስቀድመው የለኝ። ምን ይታወቃል? በስራ ምክንያት ሌላ ሴት እያገኘ ቢሆንስ? ዛሬ ምን ሆነሻል? ታውቂያለሽ መቼም እንደዚህ እንደማላደርግ አይደል? በዚህ ልክ ስራ ብቻ ስትል ታዲያ እንዴት አልጠረጥር? ለምን እንደዚህ እንደምሆን ታውቂያለሽ? ሁሉም ሲንቀኝ አንቺ አምነሽብኝ አጥቼ ላስገምትሽ አልፈልግም። ምሮጠው ጎድዬ እንዳላጎልሽ ነው። ከዚህ በኋላ ማጣትን ማየት አልችልም። ትንሽ ጊዜ ብቻ ስጪኝ፣ ሁሉንም ማስተካክላለሁ። እሺ እሺ። አትርሺ ደግሞ አንቺ ለኔ በማንም አትተኪ ሰው ነሽ። ስመጣ እንወጣለን፣ ተዘጋጅ። የባለፈው ጉዳይ እንዴት ሆነልሽ? ቆይ እንዴ ልጄ አቤት ብር ጥለህ እስኪ ልመነውን ይተውት፣ ሰርቶ ይብሉ። ምን? እንደውም መኪናን ከውጭ አጽዷት። እሺ ጆ እንዴት እንደሰለቸኝ ብታይ። ታዲያ ለምንድን ነው የምትይጂው? መጨረሻ ጊዜ ላስደስተው ብዬ ነው። አባቴን ካልተዋወቅሽ አለኝ። ቶሎ የምትቀባበዩን ተቀባበለሽ ግላሽ በይ። ሳሙኑን የቤቱን ዕዳ ይከፍልልኛል። ከዛ በኋላ ግን ውሻ አድርጌ ነው የምጥለው። በቃ ሲጨርሽ ደውይልኝ። ቻው በቃሽ። የኔ ፍቅር በይኒ አባዬ ቤት እየጠበቀን ነው። እንዴ አባዬ ምን ታረጋለህ እዚህ? እኚህ ናቸው አባት? አዎ። ምን ነው እየለመኑ የሚኖሩ አባት ይዘነው ካላገባውሽ የምትለኝ? ምንድነው የምትይው አንቺ? ተው ልጄ ለማኝ አይደለም። መጀመሪያም አልሰማም አልሽኝ እንጂ ብር ጥላችሁ ልሰጣችሁ ነበር። መረጋጋት የሚባል ነገር አልፈጠረብሽም ማለት? ልጄ የምትወዳት ልጅ ካንተ ይልቅ ገንዘብን ነው የምታፈቅረው። ያለችውን ነገር በሙሉ ሰምቻታለሁ። ምን ሰሙ? ፍቅርን ስለታገልከው አይሆንም። ፍቅርን ደግሞ የሚሰጠው ፈጣሪ ነው። ላንተ ያለውን ደግሞ እግዚአብሔር ይሰጣል። በልና እንሂድ የኔ ልጅ። እሺ ይቅርታ አድርጉልኝ። ይቅር ብለንሻል። ጠጋ ና በቃ አሪፍ ቆማለች። አለቃ ፋል አርጋት። አንተ ነኝ መኪና ተጸደው አፏ እንዳነካት አርፈ ጠብቅ። እሺ አለቃ ይቅርታ። ቆሻሽ ሰው አለ? ምን ጉር ነው? የማን ድምጽ ነው? ቆይ አዎ ማንች? እባክህ እርዳኝ፣ ሊገለኝ ነው። እባክህ ነው። ነይ ቶሎ ውጪ። ደህና ነሽ? ሳይመጣ ተደበቂ። እዚህ ጋር እንሁን። እንዴ በግድ አፍቃሪ ነኝ ባይ ሊገለኝ ነበር እኮ። እንዴ
እቺ ውሻ የትም ብትሄጂ አታመልጭኝ። አንተ ውሻ መጣ። ሩጪ ሩጪ ሩጪ። ፓስተር ሲጀናጅን ሄሎ። አቤት። በጌታ የተወደድሽና የእግዚአብሔር ሞገስ ሲፈስብሽ አንቺ ሴት ሆይ በድጋሜ ሰላም እልሻለሁ። ሰላም ላንቺ ይሁን። አሜን። ፓስተር እነሆኝ። እንዴት ነህ ፓስተር? ሰላም ነው? እንዴት ደወልክ ዛሬ? ለመጨረሻ ጊዜ ልጠይቅሽ ነው የደወልኩት መቅደላዊት። ያቀረብኩልሽን የፍቅር ጥያቄ በመቀበልና ዘመንሽን ሁሉ አምላክሽን እያስደሰትሽ ከኔ ጋር በፍቅር ለመኖር ፈቃደኛ ነሽ ወይስ ምን? እንዴ እኔ መርጬ መኖር አልችልም እንዴ? ፈለግኩትን ምንድን ነው? ኦኬ አልተቀበልሽውም ማለት ነው። ምኑን ነው የምቀበለው? እንግዲህ አምላኬ ሰምታታል። እቺ ሴት ባሪያህን ገፍታለችና መቅጻትህንና ቁጣህን። እንዴ ምን አድርጊ ነው የምትለኝ? ምን ማለት ነው? አይ እምቢ አልሻ። ጠየቅኩሽ እኮ እኔ በክብር መቅደላዊት፣ ግን ገፋሽ። እሱ ደግሞ ዝም አይልሽም። ኧረ እባክህ ነው። ስለዚህ በቃ እኔ ማዘዝ ነው፣ የሚመጣብሽን መቅጻትና ቁጣ መቀበል ነው። ምንም አደረግልሻለሁ። Oh my god. Thank you for watching. Like and subscribe. Bye bye. See you next video.